ይሄ መኒ ሳይኮሎጂ፣ የገንዘብ ሳይኮሎጂ፣ ስራ የመፍጠር የመሳሰለውን እናወራበታለን። ከዚህ በኋላ ደግሞ የኔ አጋር የሆነውን አደም ኢኖቬቲቭስ ባለቤት ፋውንደር እየጋበዝን ስለተለያዩ የማሽን ዲዛይን ምርትና አገልግሎት እንዴት መጨመር እንደሚቻል ስራ በቀላሉ ምንድነው አንዳንዴ አሁን ዓለም እየመጣችበት ያለች መንገድ የስቶሬጅ ሀሳብ ወይንም እቃን የማከማቸት ሀሳብ በጣም እየቀረ መጥቷል። ስለዚህ መጋዘን ላያስፈልገን ይችላል። አንድ ሀሳብ ይኖራል። ያንን ሀሳብ ኢምፕሊመንት የሚያደርግ ማሽን ይኖራል። ያ ማሽን ደግሞ ዲዛይን የሚያደርግና የሚሰጣችሁ ካምፓኒ ይኖራል። ልክ የኔ ፓርትነር እንደዚሁ እንዳለው ማለት ነው። ስለዚህ ምርትና አገልግሎት መጨመር ከዛ ጀስቲን ታይም በምንለው ኮንሴፕት ጂአይቲ እናንተ ባስፈለጋችሁ ሰዓት የትኛውን ማሽን መጥቶ እናንተ በምትፈልጉበት ቦታ ተተክሎ ከትንንሽ ማሽኖች ጨምሮ እስከ ትልልቅ በልክ ማሽኖች ያቀርብላችኋል ማለት ነው። አደም ኢኖቬቲቭስ የኔ አጋር ነው የሚሆነው ከዚህ በኋላ። ስለዚህ በዚህ መንገድ እንቀጥላለን። ሳይኮሎጂ ቲፕ ይቀጥላል። ስለዚህ የኔን ዳሽቦርድ እንግዲህ ፍሪሊ በነፃነት አሳይቻችኋለሁ።